በጣም ደስ ያለኝ BYD ዮአና በፕላጊን ሃይብሪድ ቫሪያንት ለማርኬት መቅረቡ ነው። ይህ ተሽከርካሪ እንግዲህ በ1.5 ሊትር ኢንላይን 4 ሲሊንደር ናቹራል አስፔክትድ የፔትሮል ፕላጊን ሃይብሪድ ቫሪያንት ሲኖረው ሁለት የትሪም አማራጭ ኖሯቸው አንደኛው አክቲቭ እና ሁለተኛው ቡስት የተባለ ትሪም ሌቨል አላቸው። አክቲቭ የሚባለው ትሪም ሌቨል በ1.5 ኢንጂን በ7.8 ኪሎዋት አወር ባትሪ የመጀመሪያውን በኢቪ 40 ኪሎ ሜትር መጓዝ የሚችለው ሲሆን ሁለተኛው ደግሞ ቡስት የሚባለው በ18 ኪሎዋት አወር ባትሪ የመጀመሪያውን 90 ኪሎ ሜትር በኢቪ ሞድ ብቻ መጓዝ የሚችል ተሽከርካሪ ነው። የሁለቱ ኮምባይን ሬንጃቸው በ7.8 ኪሎዋት አወር ፉሊ ቤንዚን ከተሞላበት እስከ 900 ኪሎ ሜትር እንደሚጓዝ ተነግሮለታል። የ18 ኪሎዋት አወር ባትሪው ደግሞ እስከ 1000 ኪሎ ሜትር ሊጓዝ እንደሚችል ተቀምጧል ማለት ነው። በጣም አሳዛኝ የሚያደርገው ግን ይህ ተሽከርካሪ አሁን ላይ የወጣው ለኢሮፕ ማርኬት ብቻ ነው። የቻይና ሎካል ማርኬት ላይ ከ3 እና ከ4 ወር በኋላ ሊወጣ እንደሚችል ይገመታል። ነገር ግን አሁን ይፋ የሆነ በካምፓኒ በኩል የሰጠ መረጃ የለም ማለት ነው። የተሽከርካሪ ለኢትዮጵያ በጣም ፐርፌክት እና እኔ የምመኘው አይነት ተሽከርካሪ ነበረ። እስቲ ሀሳብ አስተያየት ካላችሁ ኮመንት ስር ጻፉልኝ። መልካም ጊዜ።